ሰላም ቤት ፈላጊዎቻችን በሙሉ እንዴት ናችሁ? ዛሬ በቦሌ ቡልቡላ ምርጥ ምን የመሰሉ በመገንባት ላይ ያሉ ሊጠናቀቁ የቀረቡ ባለ 3 አፓርትመንት የያዙ ቢልዲንግ ላይ ይዤላችሁ መጥቻለሁ። ወደ ውስጥ ገባ ብለን እንመልከት። ይህ ቢልዲንግ ገና ከመግባታችን በመጀመሪያው በኩል ስንመለከተው ከቤቶቹ መግቢያ በስተግራ በኩል ለአደጋ ጊዜ መወጣጫ የሚሆን ከታችኛው ፍሎር እስከ መጨረሻው ፍሎር የሚደርስ ድረስ ለአደጋ ጊዜ መወጣጫ ደረጃ አለው ማለት ነው። እሱን እንዳየን ወደ ቤቶቹ ስንገባ የባለ 3 አፓርትመንት ሲሆን በመጀመሪያ እንደገባን የመታጠቢያ ክፍሎችን እናገኛለን። ከመታጠቢያ ክፍሉ አጠገብ ስንሄድ የመጀመሪያ መኝታ ክፍላችንን እናገኛለን ማለት ነው። የመጀመሪያ መኝታ ክፍላችን ይህንን ይመስላል። ከመኝታ ክፍሉ ጋር የተያያዘ የሆነ ባልኮኒ ያለው ማለት ነው። በባልኮኒ ስንወጣ ቡልቡላን በሰፊው መንገድ ውቢቷን ቡልቡላ በማደግ ላይ ያላችሁ በሰፊው መንገድ እንመለከታታለን ማለት ነው። በቀኝና በግራ በኩል ከታች እስከ ላይ ማርያም እይታ አለው ማለት ነው። በጠዋት ተነሳን አዲስ አበባን ዋናዋን ክፍል እንመለከታታለን ማለት ነው። ከዛ በመቀጠል ከመጀመሪያው መኝታ ክፍላችን ስንወጣ አሁን ሌላኛው ሁለተኛው መኝታ ክፍላችን እናገኛለን። ሁለቱ መኝታ ክፍሎች እዚህ የራሳቸው የሆነ ሽንት ቤት መታጠቢያ የተያያዘላቸው ሲሆን አንዱም ይሄ ነው። በቅርቡ ይጠናቀቃል፣ ፊኒሺንጉ ያልቅለታል። ከአንዱ መኝታ ክፍል ጋር የተያያዘው መታጠቢያ ቤት ይሄንን ይመስላል ማለት ነው። በዚህ በኩልም ለመኝታ ቤቶች እይታ ይኖረናል ማለት ነው። ልክ እንደወጣን ዋናው ሳሎን ቤቱ ይሄንን ይመስላል። እይታ በጣም ሰፊ የሆነ የሚያምር እይታ ነው ያለው፣ ስፋት አለው፣ ርቀቱም አሪፍ ነው። በመጀመሪያ በኩል በዚህ እንደሄድን ደግሞ በግራ አሁንም ሌላ የሆነ መታጠቢያ ቤት እናገኛለን። ከዛ ቀጣዩን ደግሞ ሌላኛው የሆነ መኝታ ክፍል አለ ማለት ነው። አሁንም መኝታ ክፍሉ ጋር የተያያዘ ሌላኛው ባልኮኒ አለው ማለት ነው። በዚህኛው ባልኮኒ ወጣን ቦታዎችን እንመለከታለን። ደስ የሚል እይታ አለው። ይህ ቤት እንግዲህ በመጠናቀቅ ላይ የሚገኝ ስለሆነ ትንሽ ቦታዎች ሲቀርን አሁን በመደወል ያዙ። ከዛ ደግሞ ዋናውና ማስተር ቤድሩም የሆነ የመጨረሻ መኝታ ክፍላችን ጋር ስንመጣ ደግሞ አሁንም እዛው ጋር የተያያዘው መታጠቢያ ቤት ይኖረዋል ማለት ነው። እንደምትመለከቱት በጣም ደስ የሚለው ፊኒሺንጉ ይጨረስለታል በቅርቡ። አሁንም በዚህኛው ባልኮኒ ስንወጣ አሪፍ እይታ አለው። በዚህኛው በኩል ስንመለከት ለደህንነቱ ምንም እንደማያስቡበት የሆነ ፖሊስ ጣቢያ ሰፈራችን ይኖራል ማለት ነው። ይህንን ይመስላል ሌላኛው መኝታ ክፍላችን። እንደምታዩት ቤቱ ሰፊ ነው። ሳሎን ቤቱ ከጫፍ እስከ ጫፍ ድረስ ሰፊ ነው። በሳሎን ቤቱ መውጣት ከፈለጉም የራሱ የሆነ ባልኮኒ ያለው ሁሎችም ጋር። ስለዚህ ቡልቡላን በአራቱ አቅጣጫ ይመለከቷታል ማለት ነው። እዚህ ጠዋት ቁጭ ብሎ ሻይ ለመጠጣት፣ ንፋስ ለመቀበል ለሁሉም አመቺ የሆነች ነው። ስለዚህ ይህንን ቤት ዛሬውኑ ሳያልቅባችሁ ደውሉና የግላችሁ አድርጉት። እንደምትመለከቱት ሰፊ ነው፣ ደስ ይላል። ፊኒሺንግ ሲጨረስለት ደግሞ የበለጠ ውብና ማራኪ ነው የሚሆነው። ዛሬውኑ ደውሉልን። እናመሰግናለን።